አሁን ደግሞ የፊት አሻራ መስጠት አለብን። ከሱ በፊት ግን ስለ የፊት አሻራ ልንገራችሁ ምክንያቱም ሌሎች አፖች ላይም የሚወራ ነገር አለ የፊት አሻራ ሲባል ሌላ ነገር አፑ እንደዚህ እያደረገን ነው የፊታችንን እየወሰደ ነው። በቃ በሌላ ነገሩ እንኳን እየተያያዘ ምናምን ይወራል እና የፊት አሻራ ጥቅሙ አንደኛ ይሄ እዚህ ጋር የምንሰራ ብር በሚሊየን ነው የሚንቀሳቀሰው እዚህ አፕ ላይም ሌላ አፕ ላይም የፊት አሻራ የምትሰጡ ከሆነ በሚሊየን እኛ አሁን ትንሽ ብር ነው የምንሰራ ይሆናል። ወይ 1000 ወይ 2000 ወይ ደግሞ $100 ይሄን ብቻ ነው የምናስበው እንጂ እዚህ ላይ በሚሊየን ዶላር እያንቀሳቀሱ ያሉ ሰዎች አሉ። እነዚህ ሰዎች ግን ሰው የእነሱን አካውንት አይዲያቸውን ወስዶ የእነሱን ፓስወርድ የማያውቅ ከሆነ ይህንን ዊዝድሮ ማድረግ አይችልም ማለት ነው። ለማውጣት እንኳን ከሞከረ የፊት አሻራ ይጠይቃል ማለት ነው። ያለ ፓስወርድ ስለዚህ የፊት አሻራ ለእናንተ አካውንት ምንድነው ማለት ነው ዋስትና ነው ማለት ነው። ያለ እናንተ ማንም የእናንተን አካውንት መንካት አይችልም ማለት ነው። ስለዚህ የፊት አሻራ ሲባል በሌላ ነገር የምትተረጉሙ ሰዎች ይሄንን አቁሙና ይሄንን አድርጉት ለእናንተ ተብሎ ነው። የተደረገ ምክንያቱም የዚህ አፕ ላይ በፊት አሁን አፑ ሲጀመር አልነበረም እና ብዙ ሰዎች ደግሞ እሱ ስላልነበረው እንኳን አፑን ያላመኑ ሰዎች ነበሩ ማለት ነው። ስለዚህ እናንተም ደግሞ ዛሬ ይሄንን እያያችሁ ጥቅሙም ለእናንተ ስለሆነ ይሄንን አድርጉት። ሁለተኛው ደግሞ ይሄንን ካላደረጋችሁ ራሱ አፑ ላይ የሰራችሁን ማውጣት አትችሉም ማለት ነው። ምክንያቱም እንደነገርኳችሁ እዚህ ላይ ብር በትልቅ ብር ነው እዚህ ላይ የተሰራ ያለና ለሱ ተብሎ ደግሞ የፊት አሻራ ግዴታ ነው ማለት ነው። እሱን ለመስጠት ደግሞ እዚህ ጋር ከታች የሚለውን እነካለን እሱን ከነካን በኋላ እዚህ ጋር ምን አለ ስትሪመር ሴንተር የሚል አለ እሱን እነካለን ማለት ነው። ስትሪመር ሴንተሩን ስትነኩ እዚህ ጋር ማለት ነው እንደዚህ ይመጣል። ሶስት ነገር ያመጣል። አንደኛ ፌስ ሬጉሌሽን አውተንቲኬሽን የሚል አለ እና እሱን የመጀመሪያውን ማለት ነው ጎ የሚለውን ነክተን ምን እናደርጋለን ማለት ነው ፊታችንን አሻራ እንሰጣለን ማለት ነው። ሁለተኛ ደግሞ ምንድነው እዚህ ጋር ሪች ሌቨል 10 የሚል አለ ኖርማሊ ይሄ ዝም ብሎ ነው። እሱ እንደዚህ ኮምፕሊት ይላል በራሱ ራሱ። ሁለተኛ ደግሞ እዚህ ጋር ምን አለ አካውንት ሎጊን ፓስወርድ የሚል አለ። ይሄ ደግሞ ጥቅሙ በዚህ ልንገራችሁ ጥቅሙ ይሄ አካውንት ፓስወርድ ካደረጋችሁ በዚህ አይዲ ሌላ ስልክ ላይ ቀየራችሁ መጠቀም ከፈለጋችሁ የእናንተን አይዲ እና እዚህ ጋር የምታስገቡት ፓስወርድ ተጠቅማችሁ ሌላ አካውንት ላይ መጠቀም ትችላላችሁ። ሁለተኛ ደግሞ ዊዝድሮው ስታደርጉም ይሄንን ፓስወርድ ይጠይቃችኋል ማለት ነው። ወደ ብር ስትቀይሩና ፓስወርዱን እንዳትረሱ የአካውንት ፓስወርዳችሁን እንዳትረሱት ወደ ብርም ስትቀይሩ ይጠይቃችኋልና ይሄንን እንዳትረሱ። ከረሳችሁ እንኳን ያው ፎርጌት ብላችሁ በፌስ አውተንቲኬሽን መመለስ ትችላላችሁ እንደነገርኳችሁ ማለት ነው። ግን ይሄ ከስድስት በላይ ለሌላ ሰው ደግሞ እንዳታሳዩት እዚህ ጋር የምታስገቡትን ፓስወርድ ማለት ነው። አሁን የፊት አሻራ እንሰጣለን እዚህ ጋር ነክተን ማለት ነው። እሱን ከነካን በኋላ እዚህ ጋር ምን ይላል ስታርት ቱ ሰርቲፊኬት የሚል አለ እና እሱን እነካለን። ከዛ በኋላ እዚህ ሰርክል ውስጥ ፊታችን መግባት አለበት ማለት ነው። ይሄ ሰርክል ውስጥ ፊታችን ካልገባ የፊት አሻራ መስጠት አንችልም። ስለዚህ እዚህ ሰርክል ውስጥ ፊታችሁን ታስገቡና አሮንጋዴ አለና እሱ አሮንጋዴ ዞሮ ከተነካካ በኋላ ቬሪፋይድ ይላችኋል ማለት ነው። ስለዚህ ይሄንን ታደርጋላችሁ ማለት ነው። አሁን ፊታችሁን አሻራ ለመስጠት እሱን ከሰጣችሁ በኋላ ደግሞ ቅድም እንደነገርኳችሁ ወደ ኋላ ትመለሱና ቬሪፋይድ ካለ በኋላ ማለት ነው። ወደ ኋላ ከተመለሳችሁ በኋላ እዚህ ጋር ደግሞ መታችሁ ምንድነው የምታደርጉት እዚህ ጋር ከታች ይኸው ኮምፕሊት ፓስወርድ የሚለውን ነክታችሁ እሱን ከነካችሁ በኋላ እዚህ ጋር እንደዚህ ይመጣል። ከስድስት በላይ ነው የሚሆነው ከስድስት እስከ 20 ነው። ይሄንን ማለት ነው። ከስድስት እስከ 20 እዚህ ጋር እና እዚህ ጋር ታደርጋላችሁ አንድ አይነት ትሞላላችሁ ማለት ነው። ይሄው አሁን ሞልቻለሁ። ከዛ ኮንፈርም ሴቲንግ ላለው ይሄው አሁን እሱ ሴት ብሎኛል። ይሄኛውን ራሳችሁ ትሰጣላችሁ ማለት ነው። አሁን ሁሉንም ከጨረሳችሁ በኋላ ደግሞ አካውንታችሁ እንዴት እንደሚሆን ላሳያችሁ። ተመልሳችሁ ወደ ስትሪመር ሴንተር ትገባላችሁ ማለት ነው። አሻራ ከሰጣችሁና ፓስወርዱን ካረጋችሁ በኋላ ሁሉንም ኮምፕሊት ካረጋችሁ በኋላ ስትሪመር ሴንተር ላይ ስትገቡ እዛ ላይ ምን ይመጣል? ቅድም ያኛውን ነበር የሚጠይቀው አሁን ደግሞ ይቀየራል ማለት ነው። ተቀይሮ የራሳችሁ አካውንት እዚህ ጋር ይመጣል። ይኸው አሁን እንደዚህ ስትነኩ
ከላይ ስማችሁ ይመጣል። ከዛ በታች ደግሞ የእናንተ ኤጀንት ስም ይመጣል። ከዛ እዚህ ጋር ታስካችሁን እዚህ ጋር ታገኛላችሁ ማለት ነው። ይኸው አንከር ሰለሪ የሚለውን ነግታችሁ እዛ ውስጥ ይኸው እዚህ ጋር ታስኮቻችሁ ይመጣል ማለት ነው። እዚህ ጋር አሁን አካውንታችንን አስተካክለናል ማለት ነው። አሁን ደግሞ ስለ ፕላትፎርሙ ስለ ኤክሲሚ ምንድነው የምለውን መልስ እናገኛለን። እንዴት ይሰራል የሚለውም ደግሞ አሁን በቀጣዩ ቪዲዮ ወይ ደግሞ በዚህ ቪዲዮ እናገኛለን ማለት ነው። ወደ ቀጣዩ ቪዲዮ እንሂድ።